ሁላችንም እጅግ ስኬታማ የሆኑ ሰዎችን፣ ትላልቅ ኩባንያዎችን የሚመሩ የኦሎምፒክ ሜዳሊያ አሸናፊዎች ወይም ዓለምን የቀየሩ ሰዓሊያንን ስናይ ሚስጥራቸው ምንድነው ብለን እንጠይቃለን። እድል ነው ወይስ ተሰጥኦ? ወይንስ ተፈጥሮ የቸረቻቸው ልዩ ነገር? እውነታው ግን ተሰጥኦና እድል የራሳቸው ድርሻ ቢኖራቸውም ስኬት በአብዛኛው የሚገነባው በየቀኑ በምናደርጋቸው ተከታታይ ልምዶች ላይ ነው። እነዚህ ነገሮች የማይቻሉ ወይም በጣም ረቂቅ አይደሉም። በየቀኑ የምንመርጣቸው ትናንሽ ውሳኔዎች ናቸው። ዛሬ አሁኑኑ በህይወታችሁ ላይ በመተግበር አስገራሚ ውጤት የምታዩባቸውን 5 የስኬታማ ሰዎች ልምዶችን እናያለን። የመጀመሪያው ልምድ ለጤናቸው ቅድሚያ ይሰጣሉ። ስኬታማ ሰዎች ሰውነታቸው ቤተ መቅደሳቸው፣ አእምሯቸው ደግሞ ትልቅ መሳሪያቸው እንደሆነ ያውቃሉ። ለስፖርት፣ ለጤናማ አመጋገብና ለአእምሮ ሰላም ጊዜ ይሰጣሉ። ሁለተኛው ልምድ ማለዳ ይነሳሉ። ዓለም ሳይረበሽና ድምጽ ሳይበዛ ቀድሞ መነሳት ለማቀድና ራስን ለማሻሻል ሰላማዊ ጊዜ ይሰጣል። ሶስተኛው ልምድ ሁል ጊዜ ይማራሉ። ዓለም በየጊዜው ትለዋወጣለች። ስኬታማ ሰዎች ደግሞ መማርን በጭራሽ አያቆሙ። መጽሐፍትን ያነባሉ፣ አዳዲስ መረጃዎችን ይፈልጋሉ። ምክንያቱም ዕውቀት ኃይል እንደሆነና አዲስ ነገር ማወቅ ዘመኑን እንዲቀድሙ እንደሚያደርጋቸው ያውቃሉ። አራተኛው ልምድ ግልጽ ግብ ያስቀምጣሉ። ስኬት በአጋጣሚ የሚመጣ ሳይሆን የታቀደ ነው። ስኬታማ ሰዎች ይሳካ ይሆናል ብለው ዝም አይሉ። የሚፈልጉትን በግልጽ ያስቀምጣሉ፣ በዝርዝር ያቅዳሉ፣ እንዲሁም እድገታቸውን ይከታተላሉ። አምስተኛው ልምድ ምስጋናን ያዘወትራሉ። የሌለን ነገር ከማሰብ ይልቅ ያለንን ነገር ማድነቅ ትልቅ ኃይል አለው። እንዲሁም ፈተናዎችን በጽናት ለማለፍ ይረዳል። እንግዲህ ህይወታችሁን ሊቀይሩ የሚችሉ 5 ልምዶች እነዚህ ናቸው። ሁሉንም በአንድ ቀን መጀመር የለባችሁም። ከእነዚህ ውስጥ አንዱን ወይም 2ቱን መርጣችሁ ዛሬውኑ ጀምሩ። ዋናው ቁልፍ መቀጠል ወይም ኮንሲስተንሲ ነው።